بدون أنك استيقظ أتيت كي أتناول الفطور عندك. ማሻና ድብ ወይም ደግሞ ማሻ ኤንድ ቤር እርግጠኛ ነኝ አብዛኞቻችን ይህንን ፊልም እናውቀዋለን ወይም ተመልክተነዋል ወይም ደግሞ ታናናሾቻችን ልጆቻችንም ቢሆኑ ሲመለከቱት አይተናል እጅግ ታዋቂ ፊልም ነው ይህ ፊልም በሩሲያ ቋንቋ ተሰርቶ ለተመልካች የቀረበው በ2009 ዓመተ ምህረት ሲሆን ከዛም በኋላ ግን በ42 የተለያዩ ቋንቋዎች ተተርጉሞ በመላው ዓለም ተሰራጭቷል ነገር ግን እንደተለመደው ከዚህ ታሪክ ጀርባ ያለው እውነተኛ ታሪክ ምንድነው እንደዚሁም ደግሞ ወደ ፊልም ከመቀየሩ በፊት በሩሲያ ማህበረሰቦች ዘንድ እንደ ተረት ይወራ ነበር ተረቱ ምንድነው ፊልሙስ ምንድነው እንደዚሁም እውነተኛ ታሪኩስ ምን ይመስላል የሚለው በዛሬው ፕሮግራማችን የምንቃኝ ይሆናል ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ቪዲዮ ላይክ አድርጉ ያልኩኝ አሁን ወደ ዝግጅት ያለፍኩኝ በነገራችን ላይ ማሻ ኤንድ ቤር ወይም ደግሞ ማሻና ድብ የሚለው ታሪክ በካርቶን ፊልም ላይ እንዳየነው ወይም ደግሞ የሩሲያ ማህበረሰብ እንደሚያወሩት ተረት አይደለም እውነተኛው ታሪክ እጅግ ሰቅጣጭና አሳዛኝ ነው ከዛ በፊት ግን ማሻና ድብ ወይም ማሻ ኤንድ ቤር ስለሚለው ፊልም ትንሽ ብለን እንለፍ አንድ ማሻ የተባለች እጅግ ቀልጣፋና ኃይለኛ የሆነች በዚህ ጸባያውም የተነሳ በጫካ ውስጥ ያሉ አራዊት እንስሳት ሁሉ ይፈሯት ነበር ከለታት አንድ ቀን ይህች ማሻ የተባለች ልጅ በጫካ ውስጥ በሚገኝ አንድ ትልቅ ቤት ውስጥ ትገባለች ነገር ግን የዚህ ቤት ባለቤት ሲመጣ ማን ሆኖ ይገኛል ትልቁ ድብ ነው ይህ ድብ በሰርከስ ውስጥ የሚሰራ የነበረ ሲሆን እድሜው እየገፋ ሲሄድ ግን ጡረታ ወጥቶ ቤት ውስጥ ቁጭ ያለ ድብ ነበር ከዛም በኋላ ይቺ ልጅ ይህንን ድብ በመታይ ጊዜ በጣም ትፈራና ልታመልጥ ትሞክራለች ነገር ግን አልተሳካላትም ነበር ከዛም ምንድነው የሆነው ሄዶ ማሻና ድቡ ጓደኝነት ይመሰርታሉ ስለዚህም በየቀኑ የሚውሉትን የቀን አዋዋላቸውንና አድቬንቸራቸውን ነው በፊልሙ ላይ የሚያሳዩን ይህ እንግዲህ ማሻና ድብ ወይም ደግሞ ማሻ ኤንድ ቤር የተሰኘው ፊልም የሚያወራልን ወይም የሚተርክልን ታሪክ ነው አሁን ደግሞ የምናየው በእውነተኛ ታሪኩ ላይ ተመስርቶ በሩሲያ ማህበረሰቦች ዘንድ ለረጅም ዘመናት የተለመደውንና ሲነገር የኖረውን ተረት ነው ይህ ተረት በጣም የተለመደና በብዙ ህፃናቶችና ቤተሰቦችም ዘንድ የታወቀ ነው ይህንንና ከዛም እውነተኛ ታሪኩ ምን ይመስላል የሚለውን ደግሞ እንመለከታለን ከዕለታት አንድ ቀን ማሻ የተባለችና ከአያቶቿ ጋር በጫካ ውስጥ የምትኖር ልጅ ነበረች ይህች ልጅ ዘወትር ከጓደኞቿ ጋር እየሄደች ፍራፍሬዎችን እንደዚሁም ደግሞ እንጆሪን ከጫካ ውስጥ ይለቅሙ ነበር ይህ የተለመደ ተግባራቸው ነው ነገር ግን ሁሉ ጊዜም በመትሄድ ሰዓት አያቶቿን አስፈቅዳ ነበር የምትሄደው በዚህን ቀንም እንደለመደችው ለወንድ አያቷ ወደ ጫካ ሄዳ ከጓደኞቿ ጋር ይህን ፍራፍሬ ወይም እንጆሪ ይዛ ለመመለስ እንዳሰበች ነበር የምትነግረው አያትየውም ሂጂ ነገር ግን ከድብ ተጠንቀቂ በተለይም ደግሞ በጫካ ውስጥ የታወቀ ትልቅና ቡኒ ድብ አለ ስለዚህም እዚህ ድብ የሚገኝበት አካባቢ ወይም ወደ ቤቱ አካባቢ እንዳትቀርቡ ሂጂ ይልና ይልካታል ከዛም እንደተለመደው ማሻና ጓደኞቿ ጫካ ውስጥ ያገኙትን ፍራፍሬ በሚለቅሙ ሰዓት ማሻ ሳታስበው ትጠፋለች ጓደኞቿም የት እንዳሉ አላገኘቻቸው መጣራት ጀምራለች ድምጿን ጮክ አድርጋ ነገር ግን ጓደኞቿን አላገኘቻቸው ማጠገቧ ሊሰማትም አልቻሉም በዚህ ሁኔታ ከጓደኞቿ የጠፋችው ማሻ በማይጠበቀው የጫካው ግማሽ ክፍል አካባቢ ትደርሳለች ከዛም በኋላ ምሽት እየመጣ ይሄዳል እናም በኮክ ዛፍ የተከበበ አንድ ቤት ነበር ያገኘችው ወደዚህ ቤትም ትገባለች ምክንያቱም የሰዎች ቤት ነበር የመሰላት ነገር ግን እንዳሰበችው ሳይሆን ይህ ቤት አያቷ ያስጠነቀቃት የትልቁና የቡኒው ድብ ቤት ነበር ማሻም ይህንን ድብ ፍለፊቷ ባየች ጊዜና የት ውስጥ እንደገባች በገባት ጊዜ መጮህና ማልቀስ ነበር የጀመረችው ነገር ግን ምንም ዋጋ አልነበረው ከዛም በኋላ ለማምለጥ ሞከረች አልተሳካላትም እናም ይህ ድብ ምንድነው ያላት እንደ ሰራተኛ እንድትሆንለትና ምግብም እንድታበስልለት ያለበለዚያ ግን ሊውጣት ወይም ደግሞ ሊመገባት እንደሚችል ነበር በማስጠንቀቂያ መልክ የነገራት ከዛም በኋላ ማሻ አማራጭ አልነበራትም ያላት አማራጭ ለዚህ ድብ መታዘዝ ብቻ ነው እናም ባላት ተስማማለች ምግቡንም ታበስልለት ጀመረ
ማሻ ምንድነው ያሰበችው? ከዚህ ድብ ልታመልጥ የምትችለው በብልሃት ስታስብ ብቻ ስለሆነ ስለዚህም ስታስብ የነበረው በብልጠት ከሱ ማምለጥ የምትችልበትን መንገድ ብቻ ነው። እናም ለዚህ ድብ እያገለገለች ቀናቶች አለፉና ይህ ድብ በጧት ይወጣና ለምሳና ለእራት የሚሆነውን አትክልትና ፍራፍሬ ይዞ ይመጣል። ከዛም በኋላ እሷም ታዛዥ ሆና ያበሰለች ታቀርብለት ነበር። ከዕለታት አንድ ቀን ግን ማሻ ዳቦና የዳቦ ውጤቶችን ነበር የጋገረችው። ከዛም በኋላ ይህንን ለአያቶቿ አድርሳ መምጣት እንደምትፈልግ ፍቃድ ጠየቀችው። ድቡ ግን አይሆንም፣ እኔ ነኝ ማድረስ ያለብኝ እንጂ አንቺን አልክሽም በማለት ግግም አለ። ማሻም በሐሳቡ ተስማማና የጋገረችውን ዳቦና የዳቦ ውጤቶች በቅርጫት ውስጥ ከድና ትሰጠዋለች። ነገር ግን አንድ ነገር ታስጠነቅቀዋለች። ቅርጫቱን ከፍቼ አያለው ብትል ዛፍ ላይ ቆሜ ነው መከታተልህ በማለት ነበር ያስጠነቀቀችው። ድቡም በሐሳቧ ይስማማል። በዚህን ጊዜ ድቡ ቅርጫቱን ቤት ውስጥ አስቀምጦ ደጃፍ ላይ ቆሞ ያየሩን ሁኔታ ነበር ማጥናት የጀመረው። ምክንያቱም ረጅም ጉዞ በእግሩ ሊጓዝ ነው ወደ ማሻ አያቶች ቤት ይህንን ቅርጫት ለማድረስ። እናም በዚህን ጊዜ ማሻ በፍጥነት ወደ ቅርጫት ውስጥ ገብታ ትደበቅና ላይዋ ላይ ቅርጫቱን ትዘጋዋለች። እናም ይህ ድብ ወደ ቤት ተመልሶ የተዘጋጀለትን ቅርጫት ይዞ ነበር ጉዞ የጀመረው። ነገር ግን ቅርጫት ውስጥ ማሻ እንዳለች በፍጹም አልገመተም፣ አላሰበም። ረጅም ጉዞ በእግሩ ከተጓዘን በኋላ ይህ ድብ የረሃብ ስሜት ይሰማዋል። ከዛም ምንድነው ያሰበው? ማሻ ለአያቶቼ አድርስ ብላ ከሰጠችው ቅርጫት ውስጥ ካለው ዳቦና መሰል ነገሮች መካከል የተወሰነ ወስዶ ለመመገብና ረሃቡን ለማስታገስ ነበር። ይህንንም በማሰብ ከአንድ ዛፍ ስር ተቀመጠ። በዚህን ጊዜ ግን የማሻን ድምጽ ነበር የሰማው። ዛፍ ላይ ሆኜ እያየሁ ነው፣ ቅርጫቱንም እንዳትከፍተው የሚል ነበር። ያው እንደነገርኳችሁ ከቤትም ሲወጣ አስጠንቅቀው ነበር። ስለዚህም ይህ ድብ ማሻ እንደምታየው እርግጠኛ ሆኖ ቅርጫቱን ሳይከፍተው ጉዞን ይቀጥላል። በመጨረሻም አንድ ትንሽዬ መንደር ደረሰ። ይህ መንደርም የማሻ አያቶች የሚኖሩበት መንደር ነበር። ነገር ግን እዚህ ሰፈር እግሩን ገና ከማስገባቱ ያልጠበቀው ነገር ገጠመው። እሱ ምንድነው? የሰፈሩ ውሾች እንዳለ ተሰብስበው ይህንን ድብ ይከቡታል። በኃይለኛውም መጮህ ይጀምራሉ። የያዘውን ቅርጫት እዛው ትቶት በሩጫ ከአካባቢው ያመልጣል። በዚህን ጊዜ ድቡ የማሻ አያቶች የሚኖሩበት መኖሪያ ቤት በር አካባቢ ደርሶ ነበር። ስለዚህም አያቶቿ ይህንን ኃይለኛ የውሻ ድምጽ ይሰሙና ምን እንደሆነ ለማጣራት በሚወጡ ጊዜ ማሻ ከቅርጫት ውስጥ ትወጣለች። አያቷን ባዩት ጊዜ አላመኑም ነበር። በጣም ነበር የተደሰቱት። ከዛ ማሻ ለአያቶቿ ሳታስበው የድቡ ቤት ገብታ እንዴት ለረጅም ጊዜ እንደሰራተኛ ሲገለገልባት እንደቆየና በመጨረሻ ግን በብልሃት በማሰቧ ወይም በብልሃቷ ተጠቅማ እዚህ መድረሷን አጫወተቻቸው። ይህ እንግዲህ ማሻና ድብ ወይም ማሻ ኤንድ ቤር የተሰኘው በሩሲያውያን ማህበረሰቦች ዘንድ በጣም የተለመደውና ታዋቂ የሆነው ተረት ነው። አሁን ደግሞ ወደ እውነተኛው ታሪክ እንለፍ። እውነተኛው ታሪክ ግን ተረቱ ላይ እንደሰማነው መጨረሻው አስደሳች አልነበር። ማሻ ኤንድ ቤር እውነተኛ ታሪክ በ1820 ዓመተ ምህረት በሩሲያ ተከስቷል። በዚህ ወቅት ማሻ የተባለች ትንሽዬ ልጅ ከቤተሰቦቿ ጋር በሩሲያ በምትገኝ አነስተኛ መንደር ውስጥ ትኖር ነበር። ከዕለታት አንድ ቀን በመንደራቸው የሰርከስ ትርኢት ይዘጋጃል። እዚህ የሰርከስ ትርኢት ላይም አናቶሚ በመባል የሚታወቀው ትልቅና ጥቁር ድብ ይሳተፍ ነበር። እና ማሻ እናትና አባቷ የሰርከስ ትርኢት የሚቀርብበት ቦታ እንዲወስዷትና አናቶሚ የተባለውን ድብ ማየት እንደምትፈልግ ነበር ስትነግራቸው የነበረው። ከዛም ወላጆቿ ማሻን ይዘዋት ሰርከሱ ቦታ ይሄዳሉ። ነገር ግን እንደድል ሆኖ ማሻና ወላጆቿ ሰርከሱ ቦታ ላይ በተገኙ ጊዜ ይህ ድብ ትርኢት አያቀርብም ነበር። በዚህን ጊዜ ማሻ ደስተኛ አልነበረችም፣ በጣም ትናደዳለች። ምክንያቱም ከቤቷ የመጣችበት ምክንያት ይህ ድብ ትርኢት ሲያቀርብ ወይም ሰርከስ ሲያቀርብ ለማየት ነበር። ሆኖም ዝም ብላ መመለስ አልፈለገችም። ስለዚህም ድቡ ያለበትን ቦታ መፈለግ ነበር የጀመረችው። በዚህን ጊዜ ድቡ በአንድ ትልቅ የብረት አጥር ላይ ተቆልፎበት ታገኛለች። ይህች ትንሽ ልጅ የምታስበው ድብ ለማዳ እንስሳ እንደሆነ እንጂ የዱር አውሬ አልመሰላትም። በሚገርም ሁኔታ መክፈቻውን አግኝታ ይህ ድብ የታሰረበትን የብረት አጥር ትከፍተዋለች።
በዚህን ጊዜ ነበረ ይህ ግዙፍ ድብ ዘሎ የተከመረባትና የገደላት። ከዛም በኋላ ሰርከሱ ላይ የሚሰሩ ሰራተኞች እንደዚሁም ጠባቂዎች እየተሯሯጡ ቦታው ላይ ይደርሳሉ። እንደዚሁም ሰርከሱ ላይ የተካፈሉ ሰዎች እዛ ጋር የታየው ትዕይንት በጣም ሰቅጣጭ ነበረ። በዚህን ጊዜ ጠባቂዎቹ በተለያየ ስለት ነገር ነበረ ድቡን መዋጋት የጀመሩት ቢያንስ ጠቅልሎ እንዳይወጣትና የልጅቷን አስክሬን ማትረፍ ለመቻል። ይህ ነው ማሻና ድብ ወይም ደግሞ ማሻ ኤንድ ቤር የተሰኘው በተረት መልክና በካርቶን ፊልም መልክ ያየነው እውነተኛ ታሪክ እንደዚህ እጅግ አሳዛኝ ነበረ። ከዚህ በኋላ ነው የዚህች ልጅ ታሪክ በሰፊው በሩሲያ ማህበረሰቦች ዘንድ የተሰራጨው። ከዛም በኋላ በተረት መልክ ለልጆቻቸው ይነግሯቸው ጀመር። ምክንያቱም ድብ ምን ያህል አደገኛ አውሬ እንደሆነ እንደዚሁም ለማዳ እንስሳ እንዳልሆነ ለማስረዳትና ለማስተማር የተጠቀሙበት ዘዴ ነበረ። ምናልባትም ከዚህ በፊት ሰምታችሁ ታውቁ ከሆነ ሩሲያ ውስጥ በጣም ብዙ ድቦች አሉ። ለዚህም ነበረ ወላጆች ልጆቻቸው ማስጠንቀቅና ማስተማር የጀመሩት በተረት መልክ የዚህች ልጅ ታሪክ መሰረት በማድረግ። ውድ ቤተሰቦች የሰማችሁትን ይመስላል ማሻ ኤንድ ቤር የተሰኘው ፊልም እውነተኛ ታሪክ ይህንን ይመስላል። ስለዚህ እውነተኛ ታሪክ በተለያዩ የኢንተርኔት ገጾች ላይ በሰፊው ተጽፏል እንደዚሁም ተዘግቧል። እናንተስ በሰማችሁት ታሪክ ላይ ምን ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እንዲሁም ቪዲዮን ላይክ ማድረግ አዲሶችም ሰብስክራይብ ማድረግ እንዳትረሱ ያልኩኝ በሚቀጥለው በአዲስ ታሪክ እስክንገናኝ ባይ ባይ።